የያብና የቃል ፋሚሊዎች ዛሬ ደግሞ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ባለፈው ዕለት እንግዲህ የለቀቅነውን ቪዲዮ ወዳችሁት በውስጥ መስመር እንግዲህ የእናንተንም የህይወት አካፍላችሁናል፣ የህይወት ልምዳችሁን ማለት ነው። እና በሚቀጥለው ቪዲዮ ደግሞ የላካችሁልንን ሰዎች ደግሞ እናቀርብላችኋለን። ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ የያዝነውን ርዕስ እንግዲህ ኪቲ ታሳውቃችኋለች። ለሰጣችሁን ፊድባክ በጣም እናመሰግናለን። ቆንጆ ቪዲዮ ሰርተናል ብለን እንድናስብ ስላደረጋችሁን በእናንተ በኩል የታየው ነገር በጣም ደስ ይላል። እሱን ከእናንተ ያገኘነውን ነገር በቀጣይ እንሰራዋለን። ዛሬ አዲስ ርዕስ ይዘን መተናልና እስቲ ዛሬ ስለ ፍሬንድሺፕ እናውራ። ከሪሌሽንሺፕ ፍሬንድሺፕ ሞር የሴት ጓደኝነት ላይ እሱ ላይ ብናወራ ደስ ይለኛል። አዎ ማለት አንዳንድ ጊዜ ሁልጊዜ የሰውን ነገር ብቻ ከምናወራ እንደዚህ ሁሉም ሰው ጋር ያለ ነገር ነው። ይሄ ሪሌሽንሺፕ ፍሬንድሺፕ ምናምን የሁሉም ሰው የህይወት ክፍል ውስጥ ያለ ነገር ነው እና እስቲ በዛ ግንኙነት ውስጥ ምን መሆን እንዳለበት እና እኛ የሚያለፍንበት ጎዳና ሊኖር ይችላል። ምክንያቱም ሁላችንም ቤት አለ ያ ነገር። በነገራችን ላይ ማለት ነው ልክ ይሄ ትምህርት ቤት ገብተን ይሄ ነርሰሪ ምናምን እየተባለ ከዛ የሆነ የምናድግበት እድሜ ላይ 6ኛ ክፍል 7ኛ ክፍል 8ኛ ክፍል ምናምን ከዛ ደግሞ ሃይ ስኩል ሲሆን ለፍሬንድሺፕ ያለን ከታ በቃ ሌላ ታሪክ ነው የሚሆነው ማለት ነው። በቃ እና ይመስላል ከቤተሰብ ሁሉ ነው የሚበልጡብን። በጣም እኔ በዚህ በህይወቴ ብዙ ጊዜ አይቻለሁና ለጓደኝነት ትልቅ ቦታ እንሰጣለን። በጣም ደግሞ ይሄ ከክላስ አብረን ያደግን ከሰፈር አንድ ላይ መጣን ምናምን ግቢ ላይ አብረን የቆየን ሰዎች ስንሆን ያው ከቤተሰብ ይልቅ ለጓደኛ ነው ብዙ ነገራችንን ሼር የምናደርገው ምናምን የምንመካከረው። ማለት ሚስጥር የምንለው ከቤተሰብ የምንደብቀው ነገር ለእናት ለአባት ለእህት ለወንድም ማንነግረው ነገር የምናወራቸው ለዛ ሰዎች ነው እና ቤተሰብ እንኳን ተው ከዚህ መስመር አትለፊ እንኳን የሚለውን አንሰማም እና ለዛ ለጓደኝነት ዋጋ እንከፍላለን። እና እኔም እሷም እንግዲህ ያለፍንበትን ነገሮች ያው የሰው ታሪክ በማቅረብ ብቻ ሳይሆን ያለፍንበትን ያው ሌሎች ሰዎች እንዲማሩበት እዛ ነገሮች ላይ ልናወራ ነው ዛሬ። እንግዲህ አንቺ እንዳልሽው ማለት ነው ልክ እኔ አሁን በህቴ አየዋለሁኝና በቃ ለጓደኞቿ ያላት ፍቅር በቃ ለጓደኞቿ ያላት ነገር እና እሷን እያዩ በቃ በጣም እገረማለሁ። ለምን እንደምገረም ታውቂያለሽ? ማለት የሚቀጥል ፍሬንድሺፕ አለ። አይ ነው ሁሉም ሰው አንድ አይነት አይደለም፣ ግን በቃ ወይኔ እንዳትሰበር ብዬ ሳሳላታለሁ። የለም በቃ በጣም ተሳሳላታለሁ፣ ተሳዝነኛለች። ምክንያቱም እሷ የምትሄድበት ኢነርጂ የምትሆነውን ነገር ምናምን ሳይ ሁሉ ነገር እንደዚህ የሚቀጥል ይመስላታል። በጣም ገባሽ? ይሄ የእሷን ስትያክል ጀምሮ መሰለሽ ከ9ኛ ክፍል ጀምሮ ያሏትን ጓደኞች አይና በቃ ቤተሰብ ለእሷ ምንም ነው። በቃ መኝታ ቤቷ ትገባለች፣ ስልክ ታወራለች ከነሱ ጋር በቃ ከነሱ ጋር የምታደርገው በዓል ራሱ ከቤተሰቦቿ ጋር ከምታሳልፈው ይልቅ በማግስቱ ቤተሰብ ቤት ጓደኞቿ መታ እኛ ቤት መታ ማለት ነው ከጓደኞቿ ጋር የምታደርገው ምናምን በጣም ትወደዋለች። በቃ ከኔ ራሱ ነው አሁን የልቤን ምናምን ላወራትን ብል ራሱ እኔ ጋር አይደለም ልቧ ሞር በቃ ለጓደኞቿ ቦታ ትሰጣለች። በተለይ አንድ ጓደኛ ልቻት እና የምትሄድበት ርቀት በጣም ይገርመኛል። እሷም ጥሩ ሰው ነች። ለእሷ ግን ምን ልልሽ ነው የሆነ እድሜ ያለን ከቤተሰብ ራሱ ጓደኛ የሚበልጥ የሚመስለን ጊዜ ማለት ነው። እኔ በእርግጥ ትዳር ራሱን ችሎ መልካም ነገር ነው። ሪሌሽንሺፕ ራሱን ችሎ መልካም ነገር ነው። ፍሬንድሺፕ ራሱን ችሎ መልካም ነገር ነው። ሁሉም አንዱ የአንዱን ቦታ አይሞላም። አሁን ለምሳሌ እኔ አግብቻለሁ አይደል? የትዳሪን ቦታ ጓደኛዬ መታ ልትሞላልኝ አትችልም። የጓደኛዬን ቦታ ደግሞ ባል አይሞላልኝ። እኔ በዚህ አላምንም በነገራችን ላይ ማለት ነው። እና ጓደኝነት ራሱን የቻለ ነገር ነው። ፍሬንድሺፕ ምንድነው? ትዳርም ራሱን የቻለ ነገር ነው። ቤተሰብም ራሱን የቻለ ነገር ነው። ግን እንዴት መሆን አለበት ነው ሂደቱ፣ መንገዱ እንዴት መሆን አለበት? እስቲ ያንቺን እይታ ንገሪኝ። እንዴት መሆን አለበት ብለሽ ታስቢያለሽ? አዎ ቅድም ስታወሪ ስለ እህትሽ ስታወሪ ትዝ አለኝ። የኔ እህት አለች ታናሽ እህቴና አታወራንም ማለት ነው። አሁን ታይዋለሽ በእርግጠኝነት ይሄ ቪዲዮ እና አታወራንም ስልሽ ይሄ ከጊዜ በኋላ ያመጣችው ነገር ሳይሆን ባህሪዋ ነው። በቃ እኔ አሁን ለምትል ተናዳሪ ነኝ፣ እጫወታለሁ ከሰዎች ጋር ሀሳቤን ለመግለጽ አልቸገርም ምናምን። እሷ ግን የምታወራውን አጠገብሽ ብትሆን ምናልባት ለምትጠይቂያን ነገር መልስ ትሰጥሻለች እንጂ ዝም ነው የምትለው። ከእሷ ጋር ጥዬሽ ብሄድ ምንም ሳታወሩ ልመጣ እችላለሁ።
ግን የሚገርምሽ ነገር በጣም የምትወዳት ጓደኛ አለቻት። ያው እሷም ለሷ ጥሩ ናት አንቺ ቅድም እንዳልሽውና ማለት ዲቴል ያው ያላቸው ነገር ባላውቅም የሚዋደዱ እንደሆነ አውቃለሁና ስልክ ከደወለችላት በቃ በጣም እየሳቀች እና ግርም እኔ አንድ ቀን እንደ እህት አውርተን አናውቅም። ቢገርምሽ እንደዚህ ነው ምናምን ለምትጠይቂያት ትመልሳለች እንጂ እንደዚህ ዲቴል ተቀራርቦሽ እንደዛ አይነት ባህሪ ያላትም እና ጓደኛዋ ከደወለች ግን ሌላ ታሪክ ላይ ናት። በጣም ደስ ብሏት እየሳቀች ምናምን እና እኔ አንዳንዴ ወይኔ እቺ ልጅ የሆነ ዲፕሬሽን ውስጥ ገብታ ይሆን ምናምን ብዬ አስባለሁ። ከዛ ከሷ ጋር ያላትን ነገር ሳይ ኦኬ አለ አይደል ከቤተሰብ ጋር ብዙ ጊዜ እኔም በኔም ገጥሞኝ ስለሚያውቅ በጣም የምትወጃት ጓደኛሽ የራስሽ የምትያት ምናምን ሲሆን ግን እሷ ከደወለች ሌላ ታሪክ በቃ ደስ ነው የሚላት። ስልኳን ይዛ መኝታ ቤት ገብታ ምናምን በቃ የምሯን ነው የምታወራት እየሳቀች ምናምን እና አሃ እላለሁ የሆነ ታይም እኛም አልፈንበታል እኮ ግን እንደሱ አይደለም ገብቶሻል። እና ልክ ቅድም አንቺ እንዳልሽው ወይና እሷ ናት ጓደኛው ሌላ ጓደኛ እንኳን የላትም እና ያቺ ደግሞ ሌላ ጓደኞች አሏት የምትግባባ አይነት ሰው ናት እና ምናልባት የሆነ ሰዓት ላይ ቢጣሉ ወይ የሆነ ብታስቀይማት ከሁለት አንዳቸው ተቀያየመው በራሳቸው ችግር ቢጣሉ እቺ ልጅ ምንድን ነው የምትሆነው ብዬ አስባለሁ። ከማን ጋር ነው የምታወራው? ምክንያቱም ሌላ ጓደኛ የላትም ከኛ ጋር ማታወራም እና እንትን እላለሁ እድሜዋም ያው የኔ ታናሽ ናት ምናምን እና ሀሳብ ይገባኛል አንዳንዴ እና እንዳላወራት ነው ያለፍኩበትን ደግሞ የምታወራ አይነት ሰውም አይደለች። ግን ምን እንደሆነ ታውቂያለሽ? እኔ እኮ ጓደኛ መያዝ በራሱ መጥፎ ነው ብዬ አላስብም። ምክንያቱም እንዳልኩሽ ነው ቅድም ሁሉም ሰው የየራሱ የሆነ ድርሻ አለው። ጓደኛም አስፈላጊ ነው፣ ቤተሰብም አስፈላጊ ነው፣ ትዳርም ሁሉም የየራሱ ነው። አንዱ ያንዱን ይሞላል ብዬ አላስብም እንዳልኩሽ ማለት ነው። ግን ምንድነው ችግሩ? አሁን ይሄ ላይክ ይሄ ቲኔጅ ሆነን የምንይዘው ጓደኝነት ምናምን ፒውር ነው፣ ከጥቅም ጋር የተያያዘ አይደለም፣ ክፋት የለበትም፣ የእውነተኛ መዋደድ ነው ያለበት ምናምን። ችግሩ የሚጀምረው እድሜ እየጨመረ ሲመጣ ትክክለኛ ማለት ይሄ ራሳችንን ሆነን መኖር ስንጀምር፣ ነፍስ ስናገኝ ምንድን ነው የሚባለው? ይሄ ራስን ስንችል ማለት ከገንዘብ ጋር የተያያዘ ሳይሆን ራሳችንን ነፍሳችንን እያወቅን ስንመጣ ያ ሁሉ ጊዜማ ስሜታዊ የምንሆንበት ጊዜ ነው። ወደ መብሰል ስንመጣ ኮምፒቲሽን ይጀምራል። አንዱ የአንዱን እድገት አይፈልግም፣ ቅንዓት ይመጣል። ገብቶሻል አይደል? አንዱን ለመጣል መቧጠጥ፣ ራስን የሆነ መጋጋጥ ይመጣል፣ ክፋት ማሰብ ይመጣል ምናምን። ገብቶሻል አይደል? በጣም ጥቂት ናቸው ከስር መሰረቱ ጀምረው ተንኮል እያሰቡ የሚቀጥሉ ሰዎች ማለት ነው። አብዛኛው መጀመሪያ በንጽህና ነው የሚጀምረው ያ ጓደኝነት። ከዛ እድሜ ከፍ እያለ ሲመጣ ተንኮሉ ምኑም ይመጣል፣ ቅንዓቱም ይዛል ይመጣል እና ሰው ያለ ጓደኛ መኖር የለበትም። እኔ ምንድነው የማስበው? ማን ነው ያ ሰው? ማን ነው? ከማን ጋር ነው ያለሁት? ለማን ነው ዋጋ እየከፈልኩ ያለሁት? ማንን ነው ከቤተሰብ እያስቀደምኩ ያለሁት የሚለውን ነገር ማወቅ የመጀመሪያ ድርሻ ነው። ገብቶሻል አይደል? አሁን ያንቺ እህት ጓደኛ አለቻት፣ ከእሷ ጋር ስትሆን ሞር ደስተኛ ትሆናለች። የኔም እህት እንደዛው። ምናልባት የሆኑ ሰዎችም እንደዛ ናቸው። ያ ማለት አንቺ ካሁን ላይ ጓደኛ ነሽ አይደል? ያንን እድሜ ልፈማል ቲኔጅ አይደለም አይደለም። ግን አሁን ያለሽ እኔ አሁን ከአንቺ ጋር ስሆን እውቀቱ አለኝ። ከጓደኛ ጋር ስሆን ምን አይነት ሰው መሆን አለብኝ? ለኪዲ እኔ ለእሷ ምን አይነት ሰው መሆን አለብኝ? እሷ ለእኔ ምን አይነት ሰው መሆን አለባት? ገብቶሻል አይደለ? መጥፎ ከሆንሽ ለእኔ የሆነ ቶክሲክ የሆንሽ ፍሬንድሺፕ ውስጥ ያለው ከሆንኩኝ አውቀዋለሁኝ። የዛኔ ላይ ግን ንጹህ በሆነ ፍሬንድሺፕ ነው እየሄድኩ ያለሁት። ገብቶሻል አይደለ? ንጹህ በሆነ ልብ ነው እየሄድኩ ያለሁት እና የዛኔ ነው መሰባበሩ የሚመጣው ማለት ነው። ይሄ አሁን ከራሴን ዙሪያ ላይም ከነበሩት ጓደኞችም ሳይ በተለይ በጣም ወዳት ጓደኛ ነበረችኝ። ብዙ ጊዜ አውርቼ አውቃለሁ ስለሷ እና በቃ በጣም ወዳታለሁ። ራሴን ነው በቃ ማጋግጠው እሷን ለማስደሰት እና ምንድነው እኔ እሷ ደግሞ ለኔ ማለት ነው እኔ ለሷ ያለኝን ነገር ስለማታውቅ በቃ እኔ ለሷ ያለኝን ነገር እንድታውቅ ራሱ ፈልጋለሁ። ገብቶሻል አይደል? በፍሬንድሺፕ ውስጥ ደግሞ ምንድነው መሰለሽ መሆን ያለበት፣ በፍሬንድሺፕ ውስጥ እኩል ነው መሆን ያለበት ሁሉም ነገር። እሷም የምትሰጠው ነገር መኖር አለበት፣ አንቺም የምትሰጫት ነገር መኖር አለበት። ገብቶሻል አይደል? አንቺ ብቻ ከሆነ ኢነርጂሽን እያባከንሽ ያለሽው ይሄ ልክ አይደል? ገብቶሻል አይደል? በየትኛው ግንኙነት ውስጥ ነው ባይዘው ይሄ በፍሬንድሺፕ ብቻ አይደለም፣ ሪሌሽንሺፕ ውስጥም እኮ ለዛ ነው የሆነ ሴቷ በጣም ዋጋ እየከፈለች ከሱ ጋር ለመሆን ህይወታቸውን ለማስመር ቀጣይ ነገር እያሰበች ምናምን፣ እሱ ገና ከሆነ እቺ ልጅ ብቻዋን ነው እየለፋች ያለችው። ገብቶሻል አይደል? ስለዚህ በየትኛው መንገድ ያ ሰው የእሷን ዋጋ አይረዳም። እሱን ዋጋ እየከፈለ እሱም እሷ እንደምትንቀሳቀሰው ከሆነ ግን የእሷንም ነገር ቫሉ ይሰጧል። ለምን? እሱም በዛ ነገር ውስጥ ስላለ።
እሱ ያልሆነበትን ነገር ግን እንደው ቫልዩ አይሰጠውም፣ ንቀት ውስጥ ነው የሚገባው። ገብቶሻል አይደል? ፍሬንድሺፕም ልክ እንደዛ ነው። ባይዘው ፋሚሊ ውስጥም ነው። በየትኛውም ግንኙነት ውስጥ እኩል ነው ነገሮች መደረግ ያለባቸው። ያ ማለት ግን አንቺ ስጭኝና እኔ እሰጥሻለሁኝ አይነት አይደለም። ከሰው ጋር የምትኖሪ ግን አለው የሆነ ሊሚት አለው። ገብቶሻል? ዝም ብለሽ አንቺ ብቻ የምታባክኚው ነገር ከሆነ ጅልነት ነው የሚሆነው። ተረዳሽኝ አይደል? ያ ማለት ከቁሳቁስ ነገር ጋር ምናምን እኮ አይደለም። ገብቶሻል? ይሄ ማቴሪያል ጋር ካለው ነገር ጋር ምናምን አይደለም። ይሄ አብረሽ በምትሆኙ መልካምነት ለዛ ሰው በማሰብ በመስማት ጊዜ በመስጠት ኢቭን ያንን ሰው በመረዳት ገብቶሻል አይደል? እኔ እንደዛ ነው የማስበው። በጣም ትክክል ነሽ። እና እኔ የምረዳው ሀሳቤን ነው ያልሽው። የሚገርምሽ ጓደኝነት ላይ እኔ እውነት እናውራ ከተባለ ዋጋ ከፍላለሁ በጣም ማለት ልክ ቅድም እንዳልኩሽ እህቴ እንደሆነችው ባልሄድም ትልቅ ቦታ አለ ለጓደኝነት ማለት በቃ እናቴን ሄጄ ላማክራት በማልችለው መልኩ ላማክረው የምችለው ሰው መሆን አለበት ለእኔ ጓደኛ የሚሆነው። ገብቶሻል? ቢከፋኝ ብቻ አይደለም ስደሰትም ይሄ ነገር እኮ እንደዚህ ሆነ ብለሽ የሆነ ደስታሽን ሼር የሚያደርግሽ ሰው ትፈልጊያለሽ። እና በዛ ጉዳይ ጓደኝነት ላይ ትልቅ ቦታ አለኝ። ግን አንዳንዴ ምን አለ መሰለሽ ቅድም ልክ አንቺ እንዳልሽው አብሮሽ ያለውን ሰው ያለማወቅ ምናልባት 10 ዓመት 20 ዓመት የልጅነት ያብሮ አደግሽ ሊሆን ይችላል እና የትኛው ማንነቱን የትኛው ፓርት ላይ መግለጥ እንዳለበት የሚያክሰው አለ። አባባል ይገባሽ? አሁን እኔ አብሬሽ ስስቅ ስጫወት ስብመላ ስንጠጣ ነው የህይወታችን የሆነ አሁን የልጅ እናት ነኝ አይደል? አንቺ ልጅ የለሽ ማለት ዳር ነሽ። ከዛ ይሄ ላይፍሽ ተመሳሳይ ሲሆን አይቆረቆረውም ለዛ ሰው። ከብቶሻል አባባል ልክ አንቺ የሆነ ፓርት ላይ የሆነ ፖዚሽን ከኔ የተሻለ ነገር ላይ ስትሆኚ ወይ ልትሆኚ ከመሰለኝ ነገሮች እንደዛ አይነት ነገር የሚታዩ ከሆነ ጓደኛ አይቀርብሽ ሰው ስለሆነ ማየቱ አይቀርም። እና እንደዛ ሲሆን ችግር የሚፈጠረው ብዙ ጊዜ እኔ በሌሎችም አያለሁ ማለት በራሴ ብቻ ሳይሆን በሰዎችም አያለሁና ኖርማል ከሆነ ተመሳሳይ ላይፍ ላይ ከሆንሽ አሁን ደሞዝተኛ ወይ አንቺ ሱቅ ልትከፍቺ ወይ የሆነ ነገር ወይ ንግድ ልትጀምሪ ገብቶሻል? ከዛ ሰው አብራሽ ካለች ጓደኛሽ የተሻለ ነገር ላይ የዛን ሰዓት ነው ህይወታቸውን ካንቺ ጋር እንትን ማለት ይፈልጋሉ ማወዳደር። ኦኬ እሷ እንደዛ ከሆነች የነሱን ውድቀት ባንቺ ውስጥ ማየት ይጀምራሉ። ገብቶሻል? እና እንደዛ ሲሆን የዛን ሰዓት አንቺ በጠበቅሽው ሳይሆን ነገሮች በሌላ መልኩ ይጀምራሉ ማለት ነው። ያ ሲሆን ደግሞ አንዳንዴ አንቺ ማስተዋል አትችይም። አንቺ የምታውቂው አብረሽ መብላትሽን መጫወትሽን ሲከፋሽ አጽናኝሽ መሆኗን ሲደብርሽ ሄደሽ እንደዚህ ሆንኩ እኮ ምናምን ምናልባትም ስንት ብር አለሽ ምናምን ብለሽ እኮ እንደዛ ገጥሞሽ አያውቅም? እኔ አንድ ጓደኛ ነበረች በጣም ወዳትና የዚህን ያክል ብር ነው ያለኝና ሼር ትደራረጊያለሽ ማለት የምትተፋፈረው አይነት ነገር አይደለም። ቤተሰባዊነትሽ ነገር ስለሚጠያክር ጊዜው በጨመረ ቁጥር ፋሚሊ ለፋሚሊ ትተዋወቂያለሽ፣ ቤተሰብ ትሆኛለሽ። እና አንቺ አይምሮሽ ላይ ያለው ስቲል ያ ነገር ነው። ደስታሽ ሁሉ ጊዜ እንደሚያስደስተው ያ ሰው፣ ውድቀትሽ ደግሞ ሁሉ ጊዜ ለዛ ሰው በቃ ካንቺ እኩልም ባይሆን ህመም እንዳለበት ነው የምትረጂው። እና ብዙ ጊዜ አንዳንድ ሰዎች ምናልባት ተመልካቾቻችንም ገጥሟቸው ሊሆን ይችላል አብዛኛው ሰው ህይወት ጋር ስለሚኖርና እዚህ ጋር የሚያሳይሽ አክትና ዞር ብሎ ያለው ነገር ፊት ገብቶሻል አባባሌ። አሁን ለምሳሌ እንዳልኩሽ ቅድም ነገሮች ከፍና ዝቅ በሚሉ ሁኔታ ላይ ሲሆን አንቺ እዛው ጋር ነሽ፣ ያ ሰው ግን ለአንቺ ከጀርባ የሚሰራብሽ ነገር አታውቂም። እና ጓደኝነት ብዙ ጊዜ የሚፈተነው በዛ ሰዓት ነው። እኔ ብዙ ሰዎች ምናልባት እኔ ላስታውለው ማልችለው ጆሮ ለባለቤቱ ባዳ ነው አጠገቤ ሆና ላያት ማልችለው ብዙ ሰዎች ከጀርባ ያሉ ሰዎች ለሷ እኮ እንዲህ እየተደረገ ነው፣ እሷ እኮ ጓደኛ እንዲህ እያደረገች ነው፣ ሰምተሽ አታውቂም? እንዲህ ነበር እንዴ ብለሽ ነቅተሽ አታውቂም? እንዲህ እኮ ነበር አጠገብሽ ሆና የምታስተውዩ አይነት አይደለም። ለምን አይምሮሽ ያለው ያ አብረሽ ስትበይ ያ ሼር ስትደራረግ ይሄ ቀንሽ ያምራል እኮ የሆነ ፕሮግራም አለ ምናምን ተባልሽ አታውቂም? እኛ እንደዛ ነበር ጓደኝነት ብዙ ጊዜ ላይና አታስተውዩም። አንቺ እዛ ጋር ነሽ፣ ሰው ግን ከአንቺ ውጪ ያለ ሰው እንደዚህ እኮ ነው፣ እሷ እኮ እንደዚህ እያወራችባት ነው፣ እሷ እኮ እንደዚህ እያደረገቻት ነው። ሰው ይሄ ከአንቺ ውጪ ያለ ሰው ስለ አንቺ ጓደኝነት ፍሬንድሺፕ ይሄ ቶክሲክ ላይፍ ውስጥ እንዳለሽ ያውቃሉ። አንቺ ግን አታውቂውም። ቆይተሽ ነው የምትረጂው። እና ይሄ ታመሽ ነገሩን እንዲቋረጥም አትፈልጊም። የረጅም ጊዜ ጓደኝነት ስለሆነ በአንዴ ቆርጠሽ አትይም። እና ይሄ ታመሽበት ታሽቶ በኋላ ላይ ስትወጪበት ሁሉም ነገር ሲገለጥልሽ ሌላ ፍሬንድሺፕ ላይ ጓደኝነት ላይ ያ ነገር ተጽዕኖ ያሳድርብሻል። እኔ እንደዛ አሳድሮብኝ አውቃለሁ። የዛኑ ልክ ደግሞ ነው የምልሽ ስቲል እስካሁን ድረስ ምናልባት እዚህ ጋር ስሟን ባልጠቅሳትም ራሷን ታውቃለች። እና ስወልድ አንቺ ሲከፋኝ ስደሰት
እኔ እናቴ እንኳን የኔን ያክል አትደሰትም እሷ እንደምትደሰት እና እገረምባታለሁ። በጣም መልካም ሴት እውነት ነው የምልሽ። እኔ በዚህ ልክ ሰው እኔ አላውቅም ማለት ይሄ የስጋ እህቴ እኔ እሷን ጓደኛዬ ብላት ማሳነስ ይሆንብኛል እና በጣም መልካም በሌሎች ጓደኞች ከተበደልኩት በላይ እሷን ሳስብ ይሄ የጓደኝነትን ገደብ ያለፈች መልካምነት ገብቶሻል። ኤኒታይም ፈልጋት አጠገቤ ናት። እርግጠኛ ሆኜ ነው የምነግርሽ። በቃ ማለት ፈለኩሽ ካልኳት ምንም ነገር ሊሆን ይችላል አለች፣ አጠገቤ ናት። ሲከፋኛለች፣ ስወልዳለች፣ ሳለቅሳለች፣ ስደሰታለች። ደስታዬ ላይ አብራ ቆማ ተደስታ ነው። ሲከፋኝም አብራኝ አልቅሳ ነው። አንድ ሰዓት ሙሉ ሮሮ ባወራባት ቁጭ ብላ ትሰማኛለች። መሀል ገብታ እንኳን እንዲህ ቢሆን አትለኝም። ባለቀስ አብራኝ ነው የምታለቅሰው እና እንዲህም አይነት ደግሞ መልካም ማለት ከጓደኝነት ጥግ አልፎ ደግሞ የእህትነትን ቦታ የሚይዙ መልካም ሰዎች አሉና የቱ ጋር ምን ቦታ ላይ ማንነታቸውን መግለጥ የማንችላቸው ሰዎች በጣም ብዙ አሉ። የዛን ልክ ደግሞ ልክ አሁን እንዳልኩሽ ጓደኛዬ ደግሞ ምናልባት ከ10 ዓመት በላይ ጓደኝነት ገብቶሻል። በመሀል እኮ ምናልባት እኮ የሆነ ተጠፋፊ ትችላለሽ። አኖሬው ነበር አዲስ ሪሌሽንሺፕ ውስጥ ስትገቢ የሆነ ነገር ስንት ግን እስቲል የማይቀየር ማንነት ይሄ የምር የልብ ወዳጅ ገብቶሻል። እና እንደዚህም አይነት መልካም ሰዎች አሉና ሰዎች ብዙ ጊዜ ስለ ጓደኛ ስንጠየቅ እኔንም ጨምሮ የምናወራው የምናነሳው የተጎዳንበትን ፓርት ነው። እሷ እኮ እኔ እንዲህ ዋጋ ከፍዬላት እኔ ብዙ ዋጋ የከፈልኩላቸው ሰዎች ስደሰትም ሳዝንም አጠገቢ አልነበሩ እውነት ለመናገር እና ሞር ደግሞ ከደስታሽ ጊዜ በላይ በሀዘንሽ ጊዜ ስራ ያስፈልግሻል። የሚሰማሽ ሰው ምን አድርግልሽ እና የሉም እኔ ዋጋ የከፈልኩላቸው እዛ ጋር በቃ የሆነ ነገር ሲሆን አብሬያቸው የነበርኩት ሰዎች አልነበሩም እና ያ ነው ጓደኝነት ሲባል ብዙ ጊዜ አይኗችን የሚመጣው። ከዛ በላይ ደግሞ እህት የሆኑ ጓደኞች አሉ ማለት እኔ እንጃ እኔ አሁን እህቴ ብላት እውነት ነው የምልሽ የማይገልጻት ማለት በጣም መልካም ሴት ለእኔም ቤተሰብ ጋር ደውላ ሰላም ምናምን ተባብላ በቃ ስልኩን የምትዘጋ የዚህ ያክል ፋሚሊ የሆነ ከ10 ዓመት በላይ ጓደኝነት እና እንደዚህም አይነት ደግሞ መልካም ሰዎች አሉ ማለት በክፉዎች ልንደብቃቸው ልንሸሽጋቸው የማንችላቸው በጣም መልካም የልብ ወዳጅ የምንላቸው ጓደኞች አሉ። በዚህ አጋጣሚ ስለምታየው በጣም ስለ መልካምነትሽ ስለ እህትነትሽ ከጓደኛ በላይ ስከፋም ስደሰትም በየትኛው ሁኔታ ትችያለሽ፣ ታልፊዋለሽ። ይሄ አንቺን የሚፈትንሽ የሚጥልሽ አይደለም። አንቺ ከዚህ በላይ እግዚአብሔርን የምትታመኝ ሴት ነሽ ብለሽ ስላቆምሽኝ ዛሬ ላይ እንድቆም ስላደረግሽኝ በጣም ነው የምወድሽ። አንቺ ጓደኛ አይደለሽ እህቴ ነሽ ማለት እውነት ነው የምልሽ። ስወልድም አብረሽኝ ነሽ፣ ሳገባም አብረሽኝ ነበርሽ፣ በየትኛው ሁኔታ ሳለቅስም አብረሽኝ ነሽ እና በጣም ነው የምወድሽ ደግሞ በአፌ አይደለም በልቤ ነው። እሷም ወልዳለች የሚገርምሽ የልጅ እናት ናትና የኔና ያንቺ ጓደኝነት በእኔና ባንቺ ብቻ ፋሚሊ ብቻ እንዲቀር አልፈልግም። ልጆቻችን ይሄም ወንድ ልጅ ነው የሷም ወንድ ልጅ ነውና አድገው ልጆቻችን ሁሉ ወንድም ሆነው እንዲቀጥሉ ነው የምፈልገውና አላውቅም አንቺ እህቴ ነሽ እውነት እና በዚህ አጋጣሚ በጣም ላመሰግንሽ እንደምወድሽ ለብዙዎች ምስክር እንደምትሆኚ መጥፎ ሰዎች እንዳሉ ሁሉ ደግሞ እንዳንቺ አይነት መልካም እህቶችም ከጓደኝነት ያለፉ ከ10 ዓመት ያለፈ መልካም ጓደኛ እንደሆንሽ ልናገር እወዳለሁ ማለት ነው። ዋው በጣም እድለኛ ነሽ ባይዘው እሷም አንቺ በነገራችን ላይ አሁን እዚህ ጋር ስናወራ ስለ መጥፎ ሰዎች ብቻ አይደለም። ቅድምም እያወራን የነበረው ይሄንን ነው እኮ ጓደኝነት ውስጥ እንዴት ነው መሆን ያለበት። አይሻም እቺ ልጅ የወደድሻት የመሰገንሻት አንቺም ከሷ ያገኘሽው መልካም ነገር አለ፣ በእርግጠኝነት እሷ ካንቺ ያገኘችው መልካም ነገር አለ። እንደዛ ነው መቀጠል ያለበት። ልክ ያልሆነው ግን ፍሬንድሺፕ ምን አይነት ነው? አንቺን ብቻ ዋጋ እያስከፈሉሽ፣ አንቺን ብቻ እየከሰሱሽ፣ አንቺን ብቻ ተጠያቂ እያደረጉሽ ገብቶሻል አይደል? ከዛ አንቺ ብቻ ለዛ ነገር እየሮጥሽ እየጣሽ ከዛ ግን ያንቺን ነገር ደግሞ ዜሮ የሚያደርጉ ሰዎች ጋር ደግሞ መቀጠል በጣም ነው የሚያረጋው። እና ምንድነው እንዳልኩሽ ነው ጥሩ የሆነ ጓደኝነትም አለ፣ መጥፎ የሆነ ጓደኝነት አለ። ለምሳሌ ጥሩ ከሆነ ጓደኝነት ውስጥ ያንቺ ነው ይነገርሽናል አይደል? ባይዘዊ እኔ 15 ዓመት 14 ዓመት እሷ እንደውም 20 ዓመት ነው አለሽ፣ ግን 14 ዓመት ጓደኝነት አብሬ ያሳለፍኳት ጓደኛለች። ጓደኝነት በተጠቀሰ ቁጥር ልጠቅሳት የምችለው ላወራላት የምችለው ሰው ማለት ነው። ገብቶሻል አይደል? እና አሁን እኔም እንዳንቺ እዚህ ጋር ዛሬ ድሮ የነበረው ህልሜ በቃ አርጅተን ራሱ አብረን እንደምንቀጥል ነው ማስበው። ገብቶሻል አይደል? ግን እንደዛ አይደለም የሆነው። እኔ በምሰጠው ልክ እኔ በምፈልግ እኔ በወደድኩት ልክ እኔ በተሰጠውት ልክ ለማይሆንልኝ ሰው ፋይናሊ ምንድነው የምሆነው? ተጎድቼ ተሰባብሬ ነው የምወጣው ማለት ነው። ግን ጓደኝነት ውስጥ ሁለታችሁም
የምታዋጡት ነገር ነው። ሁለታችሁም የምታዋጡት ፍቅር፣ ሁለታችሁም የምትሰጡት ጊዜ ነው ጓደኝነትን ጓደኛ የሚያደርገው እንጂ ላይክ ማቴሪያልም አይደለም። ገብቶሻል አይደል? እንጂ የትኛው ፍሬንድሺፕ ውስጥ ባይዘው ማጥፋት አለ፣ ይቅርታ መጠያየቅ አለ፣ መደባበር አለ። እሱ እኮ ባይዘው ጤነኝነት ነው። ገብቶሻል አይደል? ግን ቅድም አንቺ እንዳልሽው ደግሞ አንዳንድ ሰዎች በሪሌሽንሺፕም በፍሬንድሺፕም በየትኛውም ነገር ማሳየት የሚፈልጉትን ማንነት ብቻ የሚያሳዩሽ ሰዎች አሉ። ያን ማንነት አንዳንድ ጊዜ 100 ዓመትም ደብቀውት ሊያኖሩት ይችላሉ። ባይዘው ገብቶሻል አይደል? 5 ዓመትም 3 ዓመትም 10 ዓመትም 20 ዓመትም ደብቀውት አስቀምጠው አንቺ ባላወቅሽው ሰዓት የሚፈነዳ ማንነት አላቸው። እስከዛ ጊዜ ድረስ እያሳዩሽ የነበሩት ማንነታቸው እነሱ የሚፈልጉትን ምናልባት አንቺ የምትወጂው ማንነት ሊሆን ይችላል እያሳዩሽ የነበሩት ማለት ነው። ገብቶሻል አይደል? ግን እነሱ ያንን አይደሉም። የደበቁት ማንነት ናቸው እነሱ ማለት ነው። አሁን አንቺ ያልሽኝ በደስታሽ ጊዜ በሀዘንሽ ጊዜ ያደግሽ ሲመስላቸው የተለወጥሽ ሲመስላቸው ገና ለገና ኮምፒቲሽን ውስጥ ገቡ። ሜቢ እኮ ከአንቺ ህይወት የነሱ ህይወት የተሻለ ነው። ኦፍኮርስ ገብቶሻል አይደል? ግን ሜቢ ልትበልጠኝ ይሁን ምናምን የሚለው አይነት ጥያቄ አለባቸው። ገብቶሻል አይደል? ያ ነው ይሄንን እንትን ትክክለኛ ማንነታቸውን እንዲፈነዳ ያደረገው እንጂ መጀመሪያ በዛ ሁሉ ጊዜ አብረሻቸው ስታሳልፍ የነበረው ማንነታቸው የምትወጂላቸው ማንነታቸው እነሱ አይደሉም። እነሱ በስተመጨረሻ ያንቺን እድገት ያየ የመሰላቸው ጊዜ ወይም ደግሞ አንቺ የወደቅሽ የመሰላቸው ጊዜ ከጎንሽ ያጣሻቸው ያሳዩሽ ማንነት ናቸው እነሱ። ገብቶሻል አይደል? እና ሰው የሚደብቀው እኔ ላንቺ ላሳይሽ የምፈልገው ማንነቴን ነው ማሳይሽ። አንቺ ለኔ ልታሳይኝ የምትፈልጊው ማንነትሽ ነው የምታሳይኝ። ገብቶሻል አይደል? ሰዎች እንዲህ ነን በባህሪያችን ማለት ነው። እና ግን በፍሬንድሺፕ ውስጥ ደግሞ ባይዛዊ ከቤተሰብ ይልቅ ታውቂያለሽ ጓደኛሽ አንቺን እንደምታውቅሽ በደምብ ገብቶሻል አይደል? እናትሽ አባትሽ የማታወሪያቸው ነገር አለ። ገብቶሻል አይደል? ጓደኛሽ ግን ኤቭሪቲንግሽን ነው የምታውቀው። ሁሉ ነገርሽን ማለት ነው የሚታወቀው። የምትወርቂበትንም ፓርት ታውቀዋለች። ቤተሰብሽ አያውቅሽም። እውነት ነው። ባይ ዘ ዌይ ቤተሰብ እንዴት ብዬ ልንገርሽ፣ ምንም አይነት አታችመንት ቢኖረን በጣም መልካም የሆነ አታችመንት ራሱ ቢኖረን ከቤተሰብ ጋር ይሄ በጣም ቤስት ፍሬንድ ብለሽ ራስሽን የምትሰጫት ጓደኛሽ የምታውቅሽን ያህል እናትሽ አታውቅሽም። እውነት ነው። ገብቶሻል? እሷ ጋር የተደበቀ ማንነት የለሽም። ጉድለትሽን እያጠፋሽ ያለሽውንም እየሄድሽበት ያለሽበትንም መንገድ ሁሉም ነገር ነው የምትነግሪያት። ገብቶሻል? እናትሽ ግን የሆነ ልትነግሪያት የምትችይው ድክመት እንኳን ቢኖርሽ ትቆጣኝ ይሁን ታዝንብኝ ይሁን ብለሽ ነው የተወሰነው ፓርትሽ። ቴንኪዩ በቃ እንደዛ ነው የምትቀጥዩ ማለት ነው። እና ጓደኛ ደግሞ ሁሉም ነገር ስለሚያውቅ ሊጥልሽም የሚፈልገው ሊያቆምሽም የሚፈልገው ጓደኛሽ ነው። እና እኔ በየትኛውም እንዳልኩት ደግሜ የማወራው በየትኛውም ግንኙነት ውስጥ እኩል የምታዋጡት ነገር መኖር አለበት። ገብቶሻል አይደል? ከዛ ውጪ ግን አንድ ሰው ብቻ እያዋጣው ያለ ነገር ካለ ግን የጊዜ ጉዳይ ነው እንጂ በቃ ትሰበሪበታለሽ፣ ታዝኝበታለሽ። የሚገርምሽ እኔ ከእናቴ በላይ ሙዳት ላይ መስለኝ እንደነበር ታውቂያለሽ። ምን አይነት ጅልነት እንደሆነ አስቢ። የእውነቴን እኮ ነው የምነግርሽ፣ የሚመስለኝን እኮ ነው የምነግርሽ። በቃ በዘመኔ ሁሉ እንደውም የማረሳው ልንገርሽ፣ መቼ ዕለት ለእነ ፍቅር እያነገርኳቸው ነበረ። ሰሞኑን እሷ ስለነበረች የሆነ ኮንቴንት ሰርቼ በእሷ ላይ እየተወራ ስለነበር ምን አይነት ሰው ነች በሚል ተነስቶ ማለት ነው። በጣም እሷ ከመውረድ የተነሳ በጣም የምትወጁ ሰው ሆነ በቃ ቢሞት ብለሽ አስበሽ እንባሽ ግጥም አይልም። የእውነቴን እኮ ነው የምልሽ። አየህ በዚህ ርዕስ ተነስቶ ነው እንደውም ሲወራ የነበረው እና እኔ አለች አንዷ ልጅ ማለት ነው እምቤ በቃ ባለትዳር ነች ልጆች አሏት ምናምን ብትሞት ብዬ አስቤ እንባዬ ግጥም የሚለው ለእናቴ ብቻ ነው አለች። ኢማጂን ባላላት ልጅ አላት። ከዛ ፍቅርም ሲጠየቅ ደግሞ ወይኔ እኔ እስከዛሬ ድረስ አለ በቃ ብትሞት ብዬ አስቤ እንባዬ ግጥም የሚለው በቃ አባቴን ሳስብ ነው፣ ካገባው በኋላ ደግሞ ሚስቴንም ሳስብ ነው አለ። እና እኔ በጣም ምን አይነት እንግዲህ ሰው ጓደኛው ቦታ ውስጥ ራሱ አይከትም ይሄን በማሰብ አይነው እኮ ጓደኝነት በጣም ትልቅ ነገር እንደሆነ እና የሚወደው ሰው እንደሆነ እኔ የማረሳው ህልም አይቼ በቃ ቅዠት ነው እኮ ቀን የሆነች ልጅ ሞታ ወጣት ነችና ስለመሞት ታስቡ ማለት ነው። እሱን ሳስብ ስለዋልኩኝ ማታ ስተኛ ጓደኛዬ ሞታ አየሁ። ያቺ የማወራላት ጓደኛዬ አይኔ እንደዚህ እስኪያጠር ሳለቅስ አደርኩ። ልጅቷ እኮ ቤት አለች።
እግዚአብሔር ነው የምነግርሽ። ብትሞት ብዬ አስቤ ራሴን መቋቋም አልችልም። በቃ እንዴት እንደምሆን ማለት እኔ እንግዲህ ለሞራት ራሱ በጣም እንትን የሚለኝ ሳልክስ። ከዛ እናቴ የሚል ድምፅ ሰምታ ለሊት ተነስታ መጣች እኔ የምተኛበት ክፍል። ከዛ ቤተሰብ ደግሞ ምንድን ነው እንደዚህ የሚያደርግሽ? እሷ ከራሷ ጋር ነው የምታያይዘው። ምን አደረኩ መች ተናገርኩ ምናምን ትለኛለች ማለት ነው። ባወራ እናቴ የምትወዳት ሰው አይደለችም። ትቅርብሽ ትለኛለች ሁልጊዜ። ትቅርብሽ፣ እች ሴት ትሰብሻለች። በቃ አንዳንድ ጊዜ ደግሞ ቤተሰብ የሚታየው እይታ አለ እና አይሆንሽም ተባል ፋይናሊ አልሆነችም የሚያችልሽ ማለት ነው። እና ከዛ ምን ሆነሽ ነው ትለኛለች ማለት ነው። በቃ እንዴት ላውራ? እሷ እንደዚህ ሆና እኮ አየሁ ምናምን እንዲሁም ባልተፈጠረ ነገር ምን አስደርጋሽ ነው የምትለኝ። እና በቃ አልነጋ ብሎ ሌሊቱን ሙሉ ጌታ ምስክሬ ነው የምነግርሽ እንባዬ ሲፈስ ራሴን ደግሞ በጣም ያመኛል። አሙኝ ምናምን እንትን ነጋ። ጠዋት በቃ ከቤት እስኪወጡልኝ ድረስ የምጠብቀው። ከዛ በጠዋት ተነስቼ ሄድኩኝ እና በበሯ እንደዚህ ይከፈታል። ቀስ አድርጌ ከፍቼ ሳያት አለች ማለት ነው። በህይወቴ እንደዛ ተደስቼ አላውቅም። የሚገርም ነው። ጌታ ከልቤ የምነግርሽ ነገር ነው። እና የዚህን ያህል ጓደኞቻችንን የምንወድበት እና የምንሰጠው ልብ አለን። የእውነቴን ነው የምልሽ። እና እኔ ለዚች ልጅ ብዙ ማጠፋው ጥፋት እንኳን ቢኖር በእሷ ህይወት ውስጥ እኔ ለእሷ ያለኝ ፍቅር በቂ ነበር። ምሳሌ ነው የምልሽ አይደለም ተበድዬ ማለት ነው። እና ለእሷ ያለብኝ ልብና ለእሷ ያለኝ ፍቅር እና ሁልጊዜ ይሄንን እንድማር ያደረገኝ ነገር ምንድን ነው? ለካ እኔ ብቻ ነበርኩኝ በእኔና በእሷ ጓደኝነት የማዋጣው። ገብቶሻል አይደል? ሁሌ እያዋጣው እየሄድኩኝ ነበርኩት እኔ ነኝ። ሌላም ሰዎች እኮ ይኖራሉ በህይወታችን። እኔም ብዙ ያጠፋኋቸው ጥፋቶች ይኖራሉ በህይወት ጎዳና። ወይዘው ፒውር አይደለም ልክ የሆንን መስሎን የምናደርጋቸው ነገሮች፣ ነገር ግን ልክ ያልሆናቸው ነገሮች አሉ። ግን እኛ የምናጥፋ እነሱ የሚያጥፉ በየትኛውም ግንኙነት ውስጥ እኩል ማዋጣት አለብን የሚለው ሀሳብ ነው ያለኝ። እንግዲህ በጣም ልክ ነሽ። እኔ አሁን ብዙ ጊዜ የምንላለው ሰውን የሚሰጠው እግዚአብሔር ነው ማለት የግድ አሁን ፍሬንድሺፕ ነው አይደል ያወራን ያለው። አሁን ሪሌሽንሺፕ ላይ ሲሆን እሷን ጌታ ሰጠኝ እንላለን። እሱን ጌታ ሰጠኝ እና በቃ ጌታ ነው። ከዚህ በፊት ቶክሲክ ሪሌሽንሺፕ ውስጥ ከነ በቃ ይሄ ነገር ተካስኩበት ምናምን እንላለን። ግን ብዙ ጊዜ ጓደኝነት ላይ አንጠቀሙ። በጣም የሚገርመኝ ነገር በጣም በቃ ይሄ እሾሃማ ሰው ገጥሞሽ ያውቃል? በቃ ማለት ገና ስታስቢ ከዚች ሰው ጋርማ እንኳን አቆምኩ እግዚአብሔር እንኳን ረዳኝ የምትይው አይነት ሰው አለና መልካም ሰው ደግሞ ወደ ህይወትሽ ሲመጣ ተካስኩበት። ይሄ ብዙ ጊዜ የምንጠቀመው ሪሌሽንሺፕ ላይ እና አንዳንድ ጊዜ ምን እላለሁ መሰለሽ፣ ቅድም አንቺ አንስተሽዋል፣ አላምንበትም በፊት እና አሁን ላይ ግን ዝም ብዬ ሳስበው እናትና አባት ሶስተኛ አይን አላቸው በጣም እና የሚገርምሽ በጣም የተናደድኩት ፓርት መቼ ነው በይ ዘግይቼ በመንቃት በጣም ብዙ ኢነርጂን ከባከንኩ በኋላ እያወቁ እንደሞኝ በተቆጠርኩበት ሰዓት ላይ ምን አለ ነቅቼ ይሆን ገብቶሻል። ልክ ቅድም አንቺ እንዳልሽው ነው በጣም መወዳት እዚህ ጋር ስማ መጥቀስም አልፈልግም። በጣም መወዳት አንዳንድ ጊዜ ጌታ ሆይ ምን ጉድ ነው ራሴን እስክታዘበው ድረስ ታዘብሻል። ታውቂያለሽ አሁን አንቺ ቅድም አልቀስ ነበር። አሁን ይሄ ስለ ጓደኝነት የማይገባው ሰው ቢሰማ ምን ሆናለች ሊልሽ ይችላል። እንዴ በጣም ተጃጃልሽ ለምን ያውቃለሁ በጣም ወደት በቃ አሁን ለምሳሌ ፋዘር ወይ ማዘር የሆነ ነገር ቢሉኝ አረ ተኝቻለሁ ደብሮኛል ብዬ ከዳወር እንገናኝ ካለችኝ ተራራም ብዬ ባንዴ ተነስቼ የምወጣ ሴት ገብቶሻል። የዚህ ያክል ይሄን ብቻ ሳይሆን ብዙ እኔ ምናልባት ያቺ ሴት ኖርማል እኔ አንቺ ቅድም እንዳልሽው እኔ 75% ሴት እሱ 25% ወደ እኔ መጣች አይመስለኝም። ያው ማስመሰሉ እንዳለ ሆኖ ማለት ነው። ብዙ ኢነርጂ አይፈልግም ማስመሰል ያው ቦታው መምሰል ስለሆነና በጣም ብዙ ኢነርጂ አባክናለሁ። በዛች ሴት የተነሳ ብዙ ጓደኞቼን አጥቻለሁ። የሚገርምሽ ነገር እቺ ሴት ምናምን ሲሉኝ እንዳትናገሯት እግዚአብሔር ምስክሬ ነው እንጂና በጣም የሚወድሽ ጓደኛ ደግሞ ካለሽ ምንድነው ያ ሰው አንቺ መኖር አይጠበቅብሽም። አሁን ለምሳሌ እኔ አንቺ አለን አይደል አንቺን በጣም እንደምወድሽ አንቺ ልታውቂ የምትችው አንቺ በሌለሽበት ቦታ ላይ ስምሽ ሲነሳ ነው ማለት ከቻልኩ የኔና አንቺ ጓደኝነት ፊት ለፊት ስንገናኝ ስንበላ ስንጠጣ ስንደሰት የሆነ ነገር ስናወራ ስንደራረግ ልክ እንደዚህ ደግሞ ስራዎችን ስንሰራ አይደለም። አንቺ የግዴታ ስላንቺ መልካምነት ይወራ ምንም ሊሆን ይችላል። አጠገቤ ሆነው ስላንቺ መጥፎ ነገር ሲያወሩ ምናልባት ብዬ እኮ ላልሳተፍበት ይችላል። ግን ያ ነገር ሲወራ ኦኬ ብዬ ተስማምቼ ከሰማሁ የዛኔ ያንቺና የኔ ጓደኝነት እዛ ጋር አውቀቷል። ገብቶሻል አይደለ? ሲያወሩ
አንቺ እዛ ጋር መኖርሽ ሊረብሻችሁ ይገባል። ገብቶሻል? ኖ እሷ ጓደኛዬ ናት፣ በቃ ሌላ ችግር ካለባችሁ ከሷ ጋር ፍቱ። ያንን ማለት ያቃተው ጓደኝነት እኔ ነገ ትልቅ ችግር ቢመጣ አውሮ ያልፈዋል ብዬ አላስብም። እና በጣም ብዙ አሁን ላይ ቆይቼ ሳስበው በጣም ብዙ መገረምባቸው እግዚአብሔር ለካ ያሳልፋል የሚባለው ሪሌሽንሺፕ ላይ ብቻ አይደለም፣ በቃ ፍሬንድሺፕ ላይ እና ግን አንቺ ቢያንስ እንኳን በአንድ ሰው ተከሰሻል ወይ ይሄ ብቻውን ሆና ያጓደኛ ጋጋታ በነገራችን ላይ ያስፈልጋል ብዬ ማስብ ሰው አይደለም። ባይዘው አሁን እኔ በዚህ ሰዓት ለፍሬንድሺፕ ፐርፌክት ነኝ ብዬ አስባለሁ። ለሰው መሆን ያለብኝን ነገር አውቃለሁ። ገብቶሻል አይደል? ለምን የትናንቱ ህይወቴ ብዙ አስተምሮኛል፣ ምክንያቱም በብዙ ጋጋታ ውስጥ ስላለፍኩ። ገብቶሻል አይደል? አሁን አንቺ ቢያንስ ቴንኪ ወድሻለሁ የምትያት ሰው ኖራለች። ለምን በህይወትሽ ቫልዩ እውነት ነው። ግን ምን እንደሆነ ታውቂያለሽ? እንደ ጓደኛ አንቺ ነው የሚልሽ እኮ ያመሰገንኳት መልካም ጓደኛ እንዳለች ሁሉ አብረን የተማረን ሰዎች ነን፣ አብረን ይመጣል አብረን ከሆነ ከ10 ምናምን ዓመት ጀምሮ ያለን ሰዎች ነን። ሄድሜ ክልልና ብዙ ነገር ስትማሪም ተማሪ ሆነሽ ከዛ ደግሞ ተመርቀን ከወጣን በኋላ ከግቢም ስራም ላይ ሆነሽ እየተገናኘሽ ይሄ ያልተጠፋፋ ማንነት ታውቂያለሽ። ብዙ ሰው ከተመረቀ በኋላ ይለያያልበት፣ እንደዛ አልነበረም። ይሄ በቃ ቤተሰብ ለቤተሰብ መተዋወቅና እንደዛ ነበርና ሰው እኮ ትጠብቂያለሽ ማለት በቃ ትጠብቂያለሽ ስልሽ የግዴታ ይሄ ቁሳዊ ነገር ሆነ አይጠበቅበትም። ይሁን አሁን ለምሳሌ ሳገባ ብለሽ አታውቂም። ሳታገቢ በፊት እቺ ሴት ሚዜ ብትሆን ሳገባ ቆማ አብራኝ እንደዚህ ብትሆን የሆነ በቃ አይምሮሽ ላይ የምትወጁ ሰው ሲሆን ደግሞ ደስታሽ ላይ አብሮሽ የሚጋራ ሰው መሆን አለበት ብዬ አስባለሁ እንደኔ። ምክንያቱም እኔ አሁን ሌሎች አሁን እንደዚህ ይሄን ያህል የተጣበቀ ጓደኝነትን ባይኖራል ሌሎች ሰዎች አሁን ላንቺ መልካም ነው የምታወሪያቸው ሁሉንም ሰው ዲቴል አታወሩም እና እቺ ሴት ብታገባ ወይ እንደዚህ በሆን ብለሽ የምትመኘው አይነት ሰው ለፍሬንድሺፕ ጓደኝነት አንድ ላይ አብሮ ያደገ አንድ ላይ አብሮ እንትን ያለ ሰው ሲሆን ደግሞ ልዩ ነውና የሚገርምሽ ነገር በጣም በቃ ይሄ የሰርጌ ሰሞን ጋጋታው ምናምን ይሄ ወከባው ምናምን ታውቂዋለሽ ስላገባሽ ባለትዳር ስለሆንሽ እና የዛን ሰሞን ላይ ነበረች ገብቶሻል ነበረች በቃ የሆነ አለች አብራኝ ተሯሯጣለች ምናምን። አባቴም የሚገርምሽ ያው አንቺ ታውቂዋለሽ እንደ ጓደኛ ነው ለኔ አባት እንደ አባት አይደለም ጓደኛዬ ነው። ብዙ ነገር ነው የማማክረው ሰው አብራኝ ናት ወከባው ላይ ታምኛለሽ። የሰርጌ ቀን አብራኝ እንዳልቆመች ያው እግዚአብሔርን ነው የሚልሽ ማለት ባያት በቃ ምንም አታርግልኝ እኮ ባያት በቃ ምናልባት በሃይማኖትም አንድ ስላልሆነ መዘመሯን አልጠብቅም እዛ ምናልባትም የሆነ ነገሩን አልጠብቅም ምናልባት ፕሮግራሙ እስኪጨረስም ላልጠብቃት እችላለሁ ግን አንዴ ብቻ በቃ ለመድረክ ላይ ቆሜ ባያት ብዬ የምመኛት አይነት ሴት ነበርኩ። ከነበረን ካሳለፍነው ነገር አንፃር አብሮ መብላት አብሮ መጠጣት ክፉ ደግ አብሮ ማሳለፍ ቀላል ስላልሆነና ሰርጌ ላይ አልተገኘችም። ትልቁ ቀኔ ላይ በቃ ከልጅነት ጀምሮ እንደዚህ አይነት ሰው ባገባ ምናምን ብለሽ ያሰብሽውን ሰው እግዚአብሔር በህይወትሽ ሰጥቶሽ ከዛ እዛ ፕሮግራም ላይ ያቺ ሴት ያለ መገኘት ለዛው በቂ ባልሆነ ምክንያት ማለት ነው እንዳይነቀልሽ ከአንድ እስከ 6 ሚዜ ያንቺልሽ ነበር ሚዜ እሱ አይደለም ቆይ አስጨርሽ ምን እንደሆነ ምክንያቱም በቃ ከህይወቴ የሆነ ምንም አይነት ነገር በህይወቴ ቢመጣ አልጨክንም በሷ ገብቶሻል። እንድጨክን ማድረግ ያለብኝ ነገር ምንድነው? ሊያቆራረጠን የሚችል ሊያቀያየም የሚችል ነገር የለም መፍጠር ነው ያለብኝ። ምክንያቱም እሷም አትመለስም እኔም አልመለስም። ከአንድ እስከ 6 ሚዜ ያንቺ ነበርሽ የምትሆኚ። ሁለተኛ ሌላ ሰው ካልኳት የእውነት ይከፋት ነበር። ሪል ግን ያልሆነ ነገር ከዛም ቢሆን ጥሩ ነው ቢያንስ እኮ ማለት ምክንያት አሁን ለምሳሌ ሰርግን ያክል ትልቅ ነገር ሳገባ እንደዚህ አይነት ቬሎ ለብሼ እንደዚህ አይነት ሰው አግብቼ ምንም በሌለበት ነው ማወራሽ ማለት እንደዚህ ፍቅረኛ ምናምን እንኳን ሳይኖር ነው ልጅ በባዶ በቃ ያላ ጭንቅላቴ ላይ ሲገድ ለሰርግ ያለኝን ቦታ ታውቀዋለች ልጅ ነውና ያንን ሁሉ ነገር በቃ ጓጉቼ አንደኛ ደግሞ የራስሽ ሰው ነው ምናምን ስትይ ደግሞ ከዛ ደግሞ ሌላ እሱ ደግሞ የተጨማሪ ነገር ነውና ለዛ ሪሌሽንሺፕ ደግሞ የከፈልኩትን ዋጋ ታውቃለች።